የዛሬው ቪዲዮአችን ለጀማሪዎች የሚሆን ነው። አዲስ ከሆናችሁ ለኤፍኤል ስቱዲዮ ገና ኤፍኤል ለመጀመሪያ ያሰባችሁ ወይም ደግሞ ዳውንሎድ አድርጋችሁ ግራ የገባችሁ ሰዎች ካላችሁ ለእናንተ የሚሆን አሪፍ ቪዲዮ ነው ማለት ነው። ይሄ ቪዲዮ እንደተለመደው አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁ እንዳረሱ፣ ይሄን ቪዲዮም ደግሞ ላይክ ብታደርጉ ቀጣይ ለምሰራው ቪዲዮ አሪፍ ስለሚሆን ላይክ ማድረጋችሁንም እንዳረሱ ማለት ነው። ሶ ቀጥታ ወደ ቪዲዮቹን እንሄደው። መጀመሪያ የምናየው እንግዲህ ምንድነው ቀጥታ ስትከፍቱት ማወቅ ያለባችሁ ምንድናቸው የሚለው ነው ማለት ነው። ቀጥታ ኤፍኤል ስትከፍቱት የሆነ እንደዚህ አይነት ኢንተርፌስ ያመጣላችኋል ወይንም ደግሞ የሆነ ሙዚቃ ሊኖረው ይችላል። ሙዚቃውን ትታችሁ እናንተ እዚህ ጋር መጣችሁ ኒው የሚለውን አዲስ ፕሮጀክት ስትከፍቱ እንደዚህ አይነት ነገር ነው የሚመጣላችሁ። ከኒው ኦፕን ሊሚተር ምናምን ስትሉት ማለት ነው የመጀመሪያውን። አለበለዚያ ኢምፒቲ ከሆነ ደግሞ እነዚህ እዚህ ጋር ያሉት ነገሮች አይኖሩም። እነዚህ አራቱ የምታዩቸው ማለት ነው አይኖሩም። ሶ እነዚህ ያን ያለውት ስለሌላቸው ሶ እንደዚህ አይነት ነገር ይመጣላችኋል። ምን ታደርጋላችሁ? ማወቅ ያለባችሁ ይሄ አሁን ቻናል ራክ ይባላል። ወይንም ደግሞ የተለያየ ነገሮችን ኢንስትሩመንቶችን ወይንም ደግሞ ሳምፕሎችን የድረም ስትሰሩ፣ ፒያኖ ስትሰሩ ወይንም ደግሞ ኮርድ ስትሰሩ፣ ሜሎዲ ስትሰሩ የምትሰሩባቸው ቦታዎች ናቸው እነዚህ ቻናል ራክ የሚባለው ማለት ነው። ይሄንን መቀየር ትችላላችሁ። ይሄኛውን አንደኛው ፓተርን ነው። ለምሳሌ እዚህ ጋር የሆነ ነገር እንደዚህ ብንሰራ ይሄኛው አንደኛው ፓተርን ነው። ከዛ ፓተርንቱ መክፈት ትችላላችሁ። እዚህ ጋር እንደምታዩት ፓተርናችሁን እዚህ በዚህ ሳይድ ላይ ማየት ትችላላችሁ። ከዛ አሁን ቀጥታ እዚህ ጋር መጣችሁ እናንተ ስክሮል ብታደርጉት ሌላ ፓተርን ይከፍትላችኋል። ማውዝ የምትጠቀም ከሆነ ስክሮል ካደረጋችሁት እንደዚህ ሁለተኛ ፓተርን እዚህ ይከፍትላችኋል። እዚህ ጋር አሁን ሌላ ነገር መስራት ትችላላችሁ። ሁለተኛ ፓተርን ማለት ነው። ከዛ አሁንም ሶስተኛው እንደዛው ስክሮል ስታደርጉት ሶስተኛ ፓተርን ይከፍትላችኋል። እዛ ላይም ትመጡና እዚህ ጋር ፕላስ ምልክት ትታያለች። እዚህ ጋር የምታዩት እሷን ስትጫኑ እንደዚህ አይነት ነገር ይመጣላችኋል። ይሄ ምንድነው? ፕለጊኖችን ሴሌክት የምታደርጉበት ናቸው። እነዚህ እንዳለ ኤፍኤል ላይ ያሉ ፕለጊኖች አሉ። እነዚህ ሰርድ ፓርቲ ናቸው። እነሱን ተዋቸውና እናንተ አሁን እዚህ ጋር ለምሳሌ ዝም ብላችሁ አንድ ፕለጊን ብትመርጡ ኤፍኤል ሊኪን ብንመርጥ ቀጥታ እንደምታዩት እዚህ ጋር አድ ያደርግልናል አውቶማቲካሊ ማለት ነው። ከዛ እዚህ ጋር አሁን የሆነ ኮርድ መስራት ትጀምሮላችሁ። ኦኬ ይቅርታ ሳላከፈትኩባችሁ አዲስ ከሆናችሁ ግራ ስለሚገባችሁ እንደዚህ ነበር። ምን ታደርጋላችሁ? ራይት ክሊክ ብላችሁ እዚህ ጋር ፒያኖ ሮል የሚለውን ስትነኩት ፒያኖ ሮል የሚለውን እንደዚህ ስትነኩት ወደዚህ ነገር ያስገባቸዋል። ይሄ ማለት እዚህ ጋር የምታዩት ኢንተርፌስ ይሄ ነው። እዚች ጋር ያለችው ምልክት ማለት ነው። ችኛዋ ነች። አሁን ስነካት ይጠፋል። ስነካው ደግሞ መልሼ ይመጣል እንደምታዩት ማለት ነው። ቅድማ ሰሌክት ያደረግናት ፒያኖ እዚህ ጋር መጣች ማለት ነው። ሶ እዚህ ጋር ምንድነው የምትሰሩት? ኮርዶችን ሜሎዲዎችን ክሬት የምታደርጉበት ቦታ ነው። አሁን ለምሳሌ የሆነ ኮርድ እዚህ ጋር ያሰራችሁ ሶስተኛው ፓተርን ላይ እንደምታዩት ፕሌይ በተን ወይም ደግሞ ኪቦርዳችሁ ላይ የስፔስ ምልክቱን ስትነኩ እንደዚህ ያጫውትላችኋል። እዚህ ጋር ዝም ብላችሁ ኮርድ ሰራን እንብል እንደዚህ እንደምታዩት ኮርድ ሰራን እንብል መልሰን አሁን እዚች ጋር ስንመጣ እቺ ምልክት የምትወት የቅድሙ የቻናል ራኩ ምልክት ነች ማለት ነው። አሁን ብነካው እንደምታዩት ይመጣልኛል ቻናል ራኩ። ከዛ ፓተርኑን መቀየር በፈልግ እዚህ ጋር መጥቼ ስክሮል ማድረግ ወይንም ደግሞ እቺን ነገር ተጭኜ የፈለኩትን ፓተርን አንደኛውንም ሁለተኛውንም እንደዚህ ማየት እችላለሁ ማለት ነው። ወይንም ስክሮል እያደረኩ እንደዚህ መቀየር እችላለሁ ፓተርኖችን ማለት ነው። ፓተርን1 ፓተርን2 እያልኩ ከዛ እንዳልኳችሁ እዚህ ጋር የፒያኖ ሮሎ አለ፣ እዚህ ጋር ቻናል ራኩ አለ። እዚህ ጋር ደግሞ የምታዩት ምልክት የሚክሰር ነው። ሚክሰር ምንድነው? አሁን ቀጥታ ስነካው ይሄ ነገር ይመጣልኛል እንደምታዩት። እዚህ ጋር ዋናው ማስተር የሚባለው አለ። ማስተሩ ማለት ሁሉም ሳውንዶች የሰራችኋቸው ከአንድ ጀምሮ እስከ መጨረሻው እዚህኛው ሳውንድ ላይ ኮኔክት ሆነዋል ማለት ነው። ስለዚህ ሁሉም ሳውንዶች እዚህ ላይ ይመጣሉ ማለት ነው። እዚህ ጋር ያደርጋችሁት እዚህ ላይም ሶ ሚክሰሩ ለምንድነው የሚጠቅማችሁ? የተለያዩ ሳውንዶችን እዚህ ጋር አምጥታችሁ ሚክስ እንድታረጉ ባላንስ እንድታረጉ፣ ከዛ ማስተሩ ደግሞ መጨረሻ ላይ ከጨረሳችሁ በኋላ ማስተር እንድታረጉ የሰራችሁትን ስራ ማስተር እንድታረጉ ማጥራት በሉት በቃ ባጭሩ። ሚክሲንግ ማለት ባላንስ ማድረግ፣ የተለያዩ ነገሮችን እየቀነሳችሁ እየጨመራችሁ ባላንሲንግ ነው በቃ ባጭሩ ሚክሲንግ። ከዛ ማስተሪንግ ደግሞ የሰራችሁን ስራ መጨረሻ ላይ ኳሊቲ እንዲኖረው ማስተር ማድረግ የተለያየ ዲቫይስ ላይ ስለሚሰማ ሙዚቃ ለሱ እንዲመጥን ተደርጎ በተለያዩ ፕለጊኖች ማስተር ይደረጋል። ስለሱ ፕሮሰስ ውስጥ አሁን አልገባም፣ ቤዚክ ነገሮች ስለሆኑ ሶ እነዚህ ሚክሰሮች ለሱ ነው የሚጠቅሙት ማለት ነው። ለምሳሌ እዚህ ጋር ኤክስ ብዬ ወጥቼ ይሄኛውን ኤፍኤል ኪ ቅድም የመረጥኩትን እዚች ጋር ስክሮል ሳደርጓ ቁጥሩ ይቀያየራል። አይታችሁታላ። ሶ ለምሳሌ 1 2 3 ይላል። በማኑዋሊም ስክሮል እያደረኩ እንደዚህ እንትን ማድረግ እችላለሁ። ቀጥታ ተጭኜም እንዲህ ማድረግ እችላለሁ። ሶ ቀጥታውን 7 ላይ ባደርገው ከዛ ሚክሰራችን ጋር እዚች ጋር ምልክቷ ጋር ሄጄ ስነካው 7 ላይ ቀጥታ የዛኛውን ድምጽ ያስገባልኛል ማለት ነው። አሁን ፕሌይ ብለው ፓተርኑን እዚህ ጋር መቀየር አለብን ማለት ምክንያቱም ፓተርን ዋንን አሁን እያጫወተልኝ ያለው ፕሌይ ስለው አሁን እዚህ ጋር ቻናል ራክ ላይ ልመለስ። እንደምታዩት ይሄኛውን ነው እያጫወተልኝ ያለው። ሶ እኔ ፓተርን ስሪው ስላረኩት ኤፍኤል ኪ የምትሏን ፓተርን ስሪን መርጣለሁ። አሁን ፕሌይ ስለው ይሄኛውን ፓተርን ነው የሚያጫውትልኝ ማለት ነው። ወደ ሚክሰሩ መለሳለሁ። እንደምታዩት ፓተርን ስሪን እዚህ ጋር ታገኙታላችሁ። እዚህ ጋር ነው ባላንስ የምታደርጉት። ለምሳሌ ቮሊዩሙን እንደዚህ መቀነስ እችላለሁ።
እንደምትት ከዛ ሌላ ኢፌክትን አድ ማድረግ እችላለሁ። እዚህ ጋር ኢፌክቶችን አድ የምታደርጉበት ፓርት ነው ይሄ እዚህ ጋር የምትት ስፔስ ስሎት 1 ስሎት 2 የሚለው ለምሳሌ ስሎት 1 ላይ ክሊክ ብዬ የሆነ ፕለጊን መርጬ ፍሩቲ ፓራሜትሪክ ኢኩቱ የሚለውን እዚሁ ላይ ስላለ በሱ ላሳያችሁ። ሌሎችም ብዙ አሉ፣ እነሱም በሌላ በሰፊው አሳያችኋለሁ። አሁን ለቢግነር ስለሆነ ጀስት ቤዚክ ነገር ስለሆነ ይሄኛውን ላሳያችሁ። ክሊክ ስትሉት እንዲህ አይነት ነገር ይመጣል። አሁን አንድ ኢፌክት አድ አደረግን ማለት ነው። አንድ ኢፌክት ሚክሰራችን ላይ አድ አደረግን፣ ሚክስ ማድረግ ልንጀምር ነው ማለት ነው። ሶ እዚህ ጋር የምታዩቸው እነዚህ ኖቮች ክሊክ እያደረጋችሁ የምታስተካክሉት ነው፣ ሳውንዱን እየሰማችሁ ማለት ነው። አሁን አዲስ ስትሆኑ አይገባችሁም፣ ለምንድን ነው ምናምን ልትሉ ትችላላችሁ። እዚህ ጋር አሁን ሎ ፓርቱ አለ የፒያኖ፣ እዚህ ጋር ደግሞ ሃይ ፓርቱን የምታዩበት ነው። እዚህ ጋር ሃይ የፒያኖ ሃይ ፓሱ ወይንም ደግሞ ድምፁ ሃይ የሚሆንበት ነው። እዚህ ጋር ደግሞ ሎ ወይንም ደግሞ የቤዝ ብዙ ጊዜ ቤዝ ነው ሎ ፓርቱ እሱ ማለት ነው። እሱን ከት ማድረግ ከፈለጋችሁ የኛውን እንደዚህ ሃዩንም ከፈለጋችሁ እንደዚህ ከት ማድረግ ትችላላችሁ። ሌሎች መንገዶች አሉት፣ እሱም በሌላ በሰፊው እናያለን። ሶ ይህኛውን እንደዚሁ እንለፋትና አሁን ከዚህ ኤክስ ብለን እንወጣለን። ከዛ አሁን ሚክሰርንም አይተናል፣ ቻናል ራክንም አይተናል፣ ፒያኖ ሮልንም አይተናል። እዚህ ጋር አሁን የሚቀረው ፕሌሊስት አለ። ፕሌሊስት ይባላል። ይሄ ስነካው ይሄ ነገር ይመጣልኛል እንደምታዩት። ይሄ ስፔስ ይሄ ፕሌሊስት ይባላል። ምንድነው ይሄ ፕሌሊስት? ሙዚቃችሁን አሬንጅ የምታደርጉበት የሰራችሁትን ሙሉ ቻናል ራክ ላይ ፓተርን 1 ፓተርን 2 ፓተርን 3 ላይ የሰራችሁትን እዚህ ጋር ነው አሬንጅ የምታደርጉት ማለት ነው። እዚህ ጋር አምጥታችሁ ነው አሬንጅ የምታደርጉት ሙሉ ማለት ነው። ወደ ዘፈን የሚቀየረው እዚህ ጋር ነው። ለምሳሌ ፓተርን 1 እዚህ ጋር አገኘዋለሁ እንደምታዩት። 1 አለ፣ 2 አለ፣ 3 አለ። ወይንም ደግሞ ቻናል ራክ ላይ ገብቼ እንደምታዩት ቀጥታ እዚህ ጋር ክሊክ ማድረግ እችላለሁ። እዚህ ጋር ክሊክ አድርጌ ፕሌሊስቱ ላይ ገብቼ እዚህ ጋር ክሊክ ሳደርግ አውቶማቲካሊ እንደምታዩት ቻናል ፓተርን 3 እዚህ ጋር አምጥቶልኛል ማለት ነው። ከዛ ፓተርን 2ንም ከፈለኩ እዚህ ጋር መጥቼ ፓተርን 2 ወይንም 1ን ቀይሬ ወይንም ደግሞ ቀጥታ እዚህ ጋር ካሉት ምልክት 1ን ከፈለኩ 1ን ክሊክ አድርግና እዚህ ጋር ክሊክ ስለው 1ን ያመጣልኛል። 2ንም እንደዛው ክሊክ ብዬ እዚህ ሳመጣው ያመጣልኛል ማለት ነው። እንደምታዩት ሶስቱንም ፓተርኖች እዚህ ፕሌሊስት ላይ አምጥቻለሁ። እንደዚህ ሆኗል እንደምታዩት። አሁን ምንም ሙዚቃ አልሰራንም፣ ዝም የሆነ ነገር ላሳያችሁ ስለሆነ ይሄን ነገር የሰራሁት። ሶ አምጥተና አሁን እዚህ ጋር አሬንጅ ማድረግ ከፈለግን እንዴት ነው ዙም አውት ዙም ኢን የምታደርገው አይነት ጥያቄ ሊፈጥርባችሁ ይችላል። አሁን ምንድነው ማድረገው? ኮንትሮል ተጭኜ ማውዞ ላይ እንትን ኪቦርድ ላይ ማውዞን ስክሮል ሳደርግ እንደምታዩት ዙም ኢን ዙም አውት ያደርግልኛል። ከዛ ኮንትሮል ሳልጫን ደግሞ ስክሮል ሳደርግ እንደዚህ ያደርግልኛል ስክሮል። አሁን ምንድነው ማድረገው? ኮንትሮል እጫናለሁ። ከዛ እዚች ጋር ማውዜን ክሊክ አደረግና ዝም ብዬ ራይት ክሊክ ለውና እንዲ ሰሌክት ሳደርጉ እንደምታዩት ሙሉውን ሰሌክት ያደርግልኛል። ከዛ ኮንትሮል ቢ ስትሉታላችሁ ፔስት ማድረግ ማለት ነው። ኮንትሮል ቢ ይሄኛውን ኮፒ ፔስት አውቶማቲካሊ እንደማድረግ በሉት። ከዛ ቢ ስለው እንደምታዩት ያው እስከፈለኩት ቢቢን ስጫን ዝም ብዬ ኮንትሮልን ይዤ ቢቢ ስለው እንደምታዩት እስከፈለኩት ድረስ ማስረዘም እችላለሁ ሙዚቃውን 3 ደቂቃ 2 ደቂቃ 1 ደቂቃ እስከምፈልገው ካስረዘምኩ በኋላ አሬንጅ ማድረግ ማለት እዚህ ጋር ነው። አሁን መጀመሪያ እንዲጀምር የፈለኩት ኮርዱ ከሆነ አንደኛውንና ሁለተኛውን ፓተርን አጥፌ ይሄኛውን እንደዚህ ጀምርና ከዛ ድረሙ ይጀምራል። እዚህ ጋር ደግሞ ፒያኖን ካልፈለኩት አጠፋውና አሬንጅ ማድረግ ማለት ይሄ ነው። በቃ እዚህ ጋር ፕሌሊስቱ ላይ ሙዚቃችሁን ቢታችሁን በቃ ወደ ሙዚቃ ወደ ህይወትን መስጠት ማለት ነው። እዚህ ጋር የሰራችኋቸውን ነገሮች እዚህ ጋር ነው ድምጽም ቀጥታችሁ እዚህ ጋር ነው ሙሉ የምታደርጉት። ስለሱ በሌላ ቱቶሪያል በሰፊው የምናወራው ይሆናል። አሁን ስለ ፕሌሊስቱ ይሄን ያልከነገርኳችሁ ይበቃል። ሶ አሁን ፕሌሊስትንም አይተናል፣ ፒያኖ ሮልንም አይተናል፣ ቻናል ራክንም አይተናል፣ ሚክሰርንም አይተናል። እነዚህን ተዋችሁ፣ ብዙም አሁን ላይ አይጠቅሟችሁም። አዲስ ከሆናችሁ እነዚህ ላይ እዚህን እርሷቸው። ሶ ግን ብታውቁት አይከፋም። ግን ቢግነር ቱቶሪያል ለአዲስ ገና ለከፈታችሁት ስለሆነ እሱን ተውት። ከዛ እዚህ ጋር የምታዩቸው የተለያዩ ምልክቶች አሉ። ከዛ አሁን እዚህ ጋር የሚያስፈልጋችሁ ይሄ ነው። እዚህ ጋር ቁጥር ይታያችኋል። ምንድነው እሱ? ቢፒኤም ይባላል። የዘፈናችሁን ፍጥነት የምትቆጣጠሩበት ነው። የምትሰሩበት አይነት ታይፕ፣ ለምሳሌ ምን አይነት ታይፕ ነው የምትሰሩት? ከሀገረኛው ልጥቀስላችሁ። ለምሳሌ የትግረኛ ቢት ወይንም ደግሞ ኦሮምኛ፣ ጉራጌኛ መስራት ትፈልጋላችሁ። የእነሱ ቢፒኤማቸው ሁሉም ስለሚለያይ እዚህ ጋር በዚህ ነው ኮንትሮል የምታደርጉት ማለት ነው። ለምሳሌ ትግረኛ መስራት ብትፈልጉ የትግረኛ ቢፒኤሞች ምንድናቸው የሚለውን ማወቅ አለባችሁ። እንዴት ነው ስንት ነው የሚለውን መጀመሪያ በጀነራል ማወቅ አለባችሁ። ወይንም ደግሞ የተለያዩ ሶፍትዌሮች አሉ ቢፒኤምን የሚያሳዩ፣ እነሱ ላይ ማየት ትችላላችሁ የትግረኛ ዘፈኖች ቢፒኤማቸውን። ከዛ እኔ ኦልሬዲ ስለማውቀው የትግረኛ ዘፈኖች ብዙ ጊዜ ከ70 እስከ 80 ባለው ወይንም ደግሞ ከ140 እስከ 150 ምናምን እጥፍ ማድረግ ማለት ወይ እጥፍ ማድረግ ወይ ደግሞ ከ70 እስከ 80 ያለውን እጥፍ አድርጋችሁ መጠቀም ትችላላችሁ። ግን ከ70 እስከ 80 ባለው ውስጥ የትግረኛ ቢትን መስራት ትችላላችሁ። ሶ ስክሮል እያደረጋችሁ ይሄን መቀነስ ትችላላችሁ። እንደዚህ ለምሳሌ 75 ነው ላድርገው። 75 አድርገን ትግረኛ ቢትን መስራት እንችላለን ማለት ነው። ይሄ ለዛ ነው የሚጠቅማችሁ እዚህ ጋር ያለው ቢፒኤም። ሶ እንደዛው ኦሮምኛም ስትሰሩ እዚህ አካባቢ ነው እስከ 80 እስከ 85 አካባቢ ይሄዳል የኦሮምኛ
ቢፒኤሞች የእነሱም እንደዚሁ ነው። ከዛ የአማርኛ ወደ ጎጃምኛ ምናምን ስትሄዱ ደግሞ ወደ 100 ምናምን ይጠጋል። 100 ምናምን አካባቢ ነው። እስከ 100 እስከ 90 እስከ 100 ምናምን ሊሄድ ይችላል። ሊነሱ በዛ መሀል ነው የሚሆነው። ከዛ ኤሌክትሮኒክስ ደግሞ ከሆነ ለምሳሌ ኢዲኤም ሃውስ ዘፈኖች ቢግሩም፣ ቢግ ሃውስ፣ ፕሮግሬሲቭ ሃውስ ምናምን የመሳሰሉትን መስራት ከፈለጋችሁ ቢፒኤማቸው ከ120 እስከ 130 ባለው ውስጥ ነው የእነሱ የኤሌክትሮኒክስ ዘፈኖች የኢዲኤም ሃውስ ዘፈኖች ማለት ነው። ፊውቸር ቤዝ አይነት ደግሞ መስራት ከፈለጋችሁ ከ140 እስከ 150 ባለው እስከ 60 እስከ 160 አንዳንዴ 130ም ሊጠቀሙ ይችላል። ታይፑ ስለሚለያይ ጀነሮቹ ስለ ጀነር አሁን እዚህ ጋር ካወራው በጣም ረጅም ሰዓት ስለሚፈጅ ራሳችሁ ሪሰርች ማድረግ ትችላላችሁ ምን አይነት ጀነሮች እንዳሉ ማለት ነው። አሁን ስለ ቁጥሩ ስለሆነ እዚህ ጋር ስላለው ነገር ይሄ ለዛ ነው የሚጠቅማችሁ ማለት ነው። ይሄ ግዴታ ብዙ ጊዜ ይሄ ግዴታ ያስፈልጋችሁ። ይሄን ሳታስተካክሉ የሆነ አማርኛ ዘፈን አሁን ጎጃምኛ እሰራለሁ ብትሉ ላይመጣላችሁ ይላል። በጣም ያስቸግራችኋል። አሁን 27 አድርጋችሁ ልስራ ብትሉ የግድ በምን ያህል ኢንተርቫል ውስጥ ነው የሚለው ማወቅ አለባችሁ ማለት ነው። ይሄ ቁጥር ለዛ ነው የሚጠቅመው። እቺ ምልክት ሪኮርድ ለማድረግ ነው። ድምጾችን፣ ኪቦርዶችን ምናምን እዚህ የምታዩት ስነካው ይሄ እነዚህ ይመጡልኛል። አውዲዮ ኢንቱ ኤዲሰን፣ አውዲዮ ኢንቱ ፕሌሊስት፣ ኖት ኤንድ አውቶሜሽን፣ ኤቭሪቲንግ፣ ሾው ምናምን የሚለውን ተውትና እነዚህ ከላይ ያሉት እና ኤቭሪቲንግ፣ ኖት ኤንድ አውቶሜሽን ምናምን የሚሉት ማለት ነው። እነዚህ ሪኮርድ ለማድረግ ነው። እነዚህ ምንድናቸው የሚለውን በሌላ ቱቶሪያል አሁን ስለሚበዛ ነው። አሁን ለእናንተ ለጊዜው ይሄ ስለማያስፈልጋችሁ ነው። ምክንያቱም ቀስ በቀስ እንዴት ሪኮርድ እንደምታደርጉ ኪቦርዳችሁን ድምጻችሁን እዚህ ጋር ስላለ እሱም በሌላ ነው የምናየው። ይሄን ይመስላል። ኦፍ ማድረግ ከፈለጋችሁ እንዳሁኑ ክሊክ አድርጋችሁ ኦፍ ታደርጋላችሁ። እዚህ ጋር ፕሌይ ማድረግ ያለው ይሄኛው ደግሞ ፓውዝ የምታደርጉበት ወይንም ደግሞ የምትዘጉበት ነው። ፕሌይ ብላችሁ የምትዘጉበት ወይንም ደግሞ እዚህ ጋር ፕሌይ ፓውዝ ማድረግ ትችላላችሁ። ይሄኛውን እንደምትሉት ወደ ኋላ ይመልስ እንደገና እዚህ ጋር ፕሌይ እያለ እዚህ ጋር ካቆመ ከዛ ይሄን ስነካው እንደ አዲስ ያስጀምረዋል ማለት ነው ከኋላ ማለት ከዛ ፓውዝ ይሄ ፓውዝ አይደለም እንደ መዝጋት በሉት። ከዛ ፕሌይ ፓውዝ ግን እዚህ ፕሌይ ፓውዝ ማድረግ ትችላላችሁ። እዚህ ጋር ሁለት ምልክቶች አሉ። ፓት የምትልና ሶንግ የምትል። ፓት የምትለው ፓተርን ማለት ነው። ፓት ላይ ስታደርጓት አሁን ፓተርን እዚህ ጋር ያለው ምልክት ነው የሚያጫውትልኝ። ቅድም የነገርኳችሁን እዚህ ጋር ፓተርን ዋን ላይ ከሆናችሁን እናንተ ፓት ላይ አድርጌ ፕሌይ ብለው ፓተርን ዋን ብቻ ነው የሚያጫውትልኝ ማለት ነው። ሶንግ ላይ ግን ባረገው ምኑን ነው የሚያጫውትልኝ? እዚህ ጋር ፓተርን ላይ ያለውን ሳይሆን ፕሌሊስት ላይ ያለውን ነው የሚያጫውትልኝ። እንደምትሉት ሶንግ ላይ ሲሆን ፕሌሊስት ላይ ማለት ሙሉ ዘፈናችሁን አሬንጅ ያደርጋችሁትን መጫወት ከፈለጋችሁ ሶንግ ላይ ያደርጋችሁ ነው ማለት ነው። ፓት ላይ ስታደርጉት ግን ሲንግል ለየብቻ ፓተርን ላይ ለየብቻ ፓተርን ዋን ፓተርን ቱ ማጫወት ከፈለጋችሁ በፓት ላይ ያደርጋችሁ ነው ማለት ነው። አሁን ገብቷችኋል ብዬ አስባለሁ። እዛ ሌላ የሚቀረው እነዚህ ምልክቶች ናቸው። እቺኛዋ ሜትሮኖም ትባላለች። ሜትሮኖም ማለት ቢት ስትሰሩ የሆነ ነገር ክሬት ማድረግ ከፈለጋችሁ እቺን እየሰማችሁ ከሪትም እንዳትወጡ ሪትም መጠበቂያ ነገር ነች። ብቻዋን ላሰማችሁ። ቆይ እኔ ላጥፈውና እንደምትሉት እንደዚህ አይነት ድምጽ አላት። መቀየር ትችላላችሁ። ራይት ክሊክ ብላችሁ እነዚህን መቀየር ትችላላችሁ። እሱ ማተር አያደርግም። ዋናው ከሪትም እንዳትወጡ የምታደርጉበት ቴምፖችን ነው። 130 አድርገን በ130 ሪትም እንድንሰራ የምትጠቅመን ነች። ቀስ በቀስ በደንብ ስለሱ ትለምዳላችሁ። እሷ ነች። ያን ያህል ኢምፖርት ለእናንተ እንትን ላትሆን ትችላለች፣ ግን እያደር ጥቅሟ እየገባችሁ ይሄዳል። ሌሎቹ እንኳን ያን ያህል የምትጠቀሙት አይደለም። እዚህ ጋር ብቻ እቺ ምልክት ልንገራችሁ። እቺኛዋ ምንድነች? ኪቦርድ የምትጫወቱ ከሆነ በራሳችሁ በላፕቶፕ ወይንም ደግሞ በዴስክቶፕ ኪቦርድ ይሄኛውን ካጠፋሁት ኪቦርዳችሁ አይሰራም። አሁን ፒያኖ እዚህ ጋር ይሄኛውን ፒያኖን አድርጌ ኪቦርዴን ብነካ ምንም ድምጽ አያሰማም እንደምትሉት። ግን እቺን ብቻ ናት እንደምትሉት ድምጽ ያሰማል። ሲንክ እንደማድረግ በሉት ኪቦርዳችሁን ከዚህ ከሶፍትዌሩ ጋር የምትጠቅም ነች። እንድታውቁት እቺን በዚህ አጋጣሚ ልነግራችሁ ነው። ድንገት እምቢ ካላችሁ እቺን ጠፍታባችሁ ነው ማለት ነው። እንደዚህ ማብራት አለባችሁ። ሌላው እንኳን ያን ያህል ኢምፖርታንት አይደለም። ለአሁኑ ተውት። በሌላ ቀስ በቀስ የምትማሩት ይሆናል። አሁን አብዛኛው ቤዚክ የሆኑ ነገሮች አውቀናል ይመስለኛል። እዚህ ጋር የምታዩቸው ነገር አሁን ይሄ እዚህ ጋር ያሉ ጽሁፎች ምናምን ግራ ሊገባችሁ ይችላል። እናንተ ጋር እንደዚህ አይነት ነገር ላይኖር ይችላል። ኮምፕረስድ ምናምን የሚል ምክንያቱም አድ ያረኩት ነው እኔ ለብቻ እዚህ ጋር እንጂ መጀመሪያ ያሉት ትንሽ ነገር ይኖራል። እናንተ ጋር ይሄ ፓክ የሚል ሊኖር ይችላል። እዚህ ጋር ፓክ የምትለዋለች የራሱ እዚህ ውስጥ ገብታችሁ የተለያዩ ድረሞችን የምትመርጡበት ነው። ለምሳሌ ፓኩን ከፍቼው ድረም የሚለውን ስከፍት እንደዚህ አይነት ሲምቦል ሃት ኪክ ሚል ፐርኬሽን ምናምን ይመጣልኛል። ስኔር ቶም ከዚህ ውስጥ ገብታችሁ ኪክ መምረጥ ከፈለጋችሁ ኪክ ውስጥ የተለያዩ ኪኮች አሉ። እነሱን ድራግ እያደረጋችሁ እንደዚህ ወይ እንደዚህ ሪፕለስ ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር አምጥታችሁ ድሮፕ ስትሉት አዲስ ይከፍትላችኋል ማለት ነው። ስኔሪም እንደዛው ሌሎቹንም ፐርኬሽኖች እንደዛው እያደረጋችሁ ሰሌክት የምታደርጉበት ቦታ ነው። ይሄ ብዙ አሉ። ከነዚህ ውስጥ እናንተ መፈለግ ትችላላችሁ የሚመቻችሁን እዚህ ውስጥ ገብታችሁ። ለዛ ነው የሚጠቅማችሁ ይሄ ፓርት። አድ ማድረግ ከፈለጋችሁትም ደግሞ ሌላ ፎልደር ከፎልደራችሁ ውስጥ ድራግ አድርጋችሁ እዚህ ፓርት ላይ ዝም ብላችሁ ድሮፕ ስታደርጉት እዚህ ጋር እንደዚህ ያመጣላችኋል ማለት ነው። እነዚህ ፕለጊን ዳታቤዝ የሚለው አሁን ያን ያህል ለእናንተ ብዙም እንትን አይደለም። አዲስ ከሆናችሁ
ይህን በሌላ በደንብ በሰፊው የምናየው ይሆናል። እዚህ ፓርት ላይ ምን እንደሚያስፈልጋችሁ እዚህ ጋር የምታዩት ፋይል፣ ኤዲት፣ አድ፣ ፓተርን፣ ቪው፣ ኦፕሽን፣ ቱልስ፣ ሄልፕ የሚሉት ነገሮች አሁን ለእናንተ ቤዚክ ከሆናችሁ ያን ያህል ኢምፖርታንት አይመስለኝም። ወይ በቀጣይ ፓርት ላይ አሳያችኋለሁ እንዴት አድርጋችሁ እዚህ ጋር ማወቅ ያለባቸው ነገሮች ማለት እኔም አሁን ላይ ለአንዳንድ ነገር ካልሆነ እዚህ ጋር የምመጣበት ምክንያት ስለሌለ ነው። ኢቭን እየሰራችሁ ራሱ ማለት ነው። ሶ ይሄን ፓርት ተውትና አሁን ዋናው ቤዚክ ነገሮችን አይተናል ማለት ነው። ፓተርኑንም አይተናል፣ ፕሌሊስቱንም። ሶ ይሄ ቪዲዮን ካልገባችሁ ከፈጠነባችሁም ስፒዱን ቀንሱትና እዚህ ዩቲዩብ ላይ ይቻላል። ስፒዱን ቀንሳችሁ ቀስ ብላችሁ ማየት ትችላላችሁ። አዲስ ከሆናችሁ ከፈጠንኩባችሁ እኔ ቪዲዮ እንዳይረዝም ብዬ ነው ፈጠን ያልኩት። በሌላ ቱቶሪያል ደግሞ እየሰራን ስንሄድ በደንብ እየገባችሁ ይሄዳል። በሌላ ቱቶሪያል ደግሞ ቀጣይ ፓርት ላይ አሪፍ ነገር ይዘን እንመጣለን። እናንተ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ።